ጤና ይስጥልን ውድ የሀበሻ ብራዘርስ ቤተሰቦች፣ ዛሬ ደግሞ የሚገርም ሲታይ በጣም የሚያምር ሲበላ ደግሞ በጣም የሚጣፍጥ የስፓጌቲ ስፒናች ፔስቶ ሶስ ነው ይዘንላችሁ የመጣ ነው። ይህን ፔስቶ ሶስ በቆስጣ እና በብሮኮሊ ሰርተነዋል። እንዴት እንደምንሰራው እዩ። በጣም ቀላል እና ትንሽ ግብአት የሚፈልግ ፓስታ አሰራር ነው። በጣም ጣፋጭ ነው። ለጤናም በጣም ጠቃሚ ነው። በፋይበር እና በፕሮቲን በካሎሪን የበለጸገ የምግብ አሰራር ነው። ስለዚህ እናንተም በቤታችሁ ለእናንተም ለቤተሰቦቻችሁም ሰርታችሁ እንድትጠቀሙ እንድትመገቡ ሀበሻ ብራዘርስ ጋብዟችኋል። ሀበሻ ብራዘርስ እንደዚህ ከሬስቶራንት እና ከምግብ ስራው በተጨማሪ በኬተሪንግ ስራው በጣም እጅግ የተዋጣለትና የተጨበጨበለት የኬተሪንግ ድርጅት ነው። ማንኛውም አይነት ፕሮግራም ሲኖራችሁ ከኛ ጋር አብራችሁ ለመስራት ባዮ ላይ ባለው ስልክ ደውሉልን። ለማማከርም ለመጠየቅም ሊሆን ይችላል። ደውሉና እኛን ቼክ አድርጉን። እኛም የታየንንና የተሰማንን እናማክራችኋለን። እናንተም ውሳኔያችሁን ተወስናላችሁ። ከኛ ጋር ማንኛውም አይነት ዝግጅት ስታዘጋጁ እናንተ ልክ እንደ ደጋሽ ሳይሆን እንደ እንግዳ ሆናችሁ የምትስተናገዱበትን የምትተርፉበትን አይነት ኬተሪንግ ስራ ነው ይዘንላችሁ የምንመጣው። የምግብ አገልግሎትና የመስተንግዶን ሙሉን ያሟላ ድርጅት ነው። ስለዚህ ማንኛውም አይነት ዝግጅት ሲኖራችሁ እኛ ጋር መደወል አትርሱ ማለት ነው። እስካሁን ፎሎ ያደረጋችሁ ሰዎች የመደመር ምልክቷን ተጭናችሁ ቤተሰብ ሁኑ። እንዲሁም እንድንሰራላችሁ የምትፈልጉትን ማንኛውም አይነት የምግብ አሰራር ጻፉልን፣ እኛም በፍጥነት እንሰራላችኋለን ማለት ነው። ኮፒ ሊንክ፣ ሼር እና ዲዩት በማድረግ ሞር ብዙ ሰው ጋር እንዲደርስ አድርጉ። እናንተ ይህንን ምግብ ሰርታችሁ በቤታችሁ ተጠቀሙና የሚደርሰውን የሚመጣላችሁን ጣዕም ጻፉልን። አብራችሁን ስለሆናችሁ እናመሰግናለን። ሰላም ነው። Se non torni tu